ሰላም ዛሬ እንግዲህ በሰፊው ስለ አስትራል ፕሮጀክሽን እናወራለን ማለት ነው። በባለፈው ቪዲዮ ስለ አስትራል ፕሮጀክሽን ምን እንደሆነ እንዴት እንደምናደርግ ባጭሩ አሳጥሬ ነግሬያችኋለሁ። ዛሬ ግን በሰፊው የምነግራችሁ ይሆናል። ቀለል አድርጌ አጠር አድርጌ እንዴት አድርጋችሁ ያንን ነገር መተግበር እንደምትችሉ ኤክስፒሪየንስ ማድረግ እንደምትችሉ የምገልጽላችሁ ይሆናል ማለት ነው። ይመቻችሁ። እንግዲህ በባለፈው እንደነገርኳችሁ አስትራል ፕሮጀክሽን ማለት ከስጋ ወይም ደግሞ ከዚህ አካላችን በነፍስ ወይም በንቃተ ህሊና የመውጣት ልምምድ ነው ማለት ነው። ይህ እንዴት ይሆናል ካላችሁኝ እንዲህ አጋጥሟችሁ ሊሆን ይችላል። ምናልባት በተኛችሁበት ጊዜ ድንገት ትነቁና ግን ሰውነታችሁ ማዘዝ ያቅታችኋል። መናገር አትችሉም። በጣም አስፈሪ ድምፅ ትሰማላችሁ። ሰውነታችሁ በቃ አይታዘዝም። ያ ምን ይባላል? ስሊፕ ፓራላይሲስ። ይህ ስሊፕ ፓራላይሲስን መናቅ የለባችሁ። እንደዚህ አይነት ስቴጅ ውስጥ በምትገቡበት ጊዜ አስትራል ፕሮጀክሽን ለማድረግ የመጨረሻው በር ይሄ ጋር ነው ማለት ነው። እንግዲህ አስትራል ፕሮጀክሽን እንዴት እናደርጋለን ለምትሉት ጥያቄ በቀላሉ ሰውነታችንን አስተኝተን እኛ ግን መንቃት ነው ማለት ነው። በዛ ጊዜ ለመውጣት የሚደረጉ 3 ቴክኒኮች አሉ። ዛሬ እንግዲህ አንዱን እናያለን ማለት ነው። ይህም ቴክኒክ ምንድነው? መጀመሪያ እንዴት እናስተኛለን የሚለው ልንገራችሁ። ምን ታደርጋላችሁ? ሄዳችሁ ልክ ጸጥ ባለ ቦታ ላይ ማታ ቢሆን ግን ተመራጭ ነው። ወይም ደግሞ ከተኛችሁ ከ4 ሰዓት በኋላ አላርም ሞልታችሁ ተነስታችሁ ብትሞክሩት አሪፍ ነው። ቶሎ ይፋጠናል ሂደቱ ማለት ነው። ዛሬ እንግዲህ ማሳያችሁ እሱ ነው። ምን ታደርጋላችሁ? በጀርባችሁ መኝታ በቃ የሚመቻችሁ ቦታ ላይ ተተኛላችሁ። በጀርባችሁ ጸጥ ትላላችሁ። ማታ ላይ ቢሆን ይመረጣል። ከዛ እግራችሁንም እጃችሁንም ዝርግት አድርጋችሁ በጀርባ መተኛት ነው። ዝርግት አድርጋችሁ መታጠፍ የለበትም። ከዛ በኋላ ትንፋሻችሁ ላይ ወይ ደግሞ የሆነ ነገራችሁ ላይ አካላችሁ ላይ ብቻ አተኩራችሁ ኮንሰንትሬት አድርጋችሁ መቆየት ነው። ምንም ቢያሳካካችሁ ቢበላችሁ እንዳትቁነጠነጡ፣ እንዳትንቀሳቀሱ። ምናልባት ከትንሽ ደቂቃዎች በኋላ አይምሯችሁ ለሰውነታችሁ እንደተኛ ቼክ ለማድረግ የሆነ የማሳከክ ስሜት፣ የሆነ የመገላበጥ ስሜት ሊልክ ይችላል። እነዛን ችላ ብላችሁ ካለፋችሁ አይምሯችሁ የሰው ተኝቷል ብሎ ስለሚያስብ ሰውነታችሁን ይቆልፏል፣ እንዳትንቀሳቀሱ ያደርጋል። የሆነ ሆርሞን ይለቅና እንዳትንቀሳቀሱ ያደርጋል ማለት ነው። የዛን ጊዜ ነው እናንተ ለመውጣት አመቹ ጊዜ ማለት ነው። እንግዲህ ልክ ሲቆልፈው ቢያንስ እስከ 20 ደቂቃ ሊፈጅ ይችላል ይህ ፕሮሰስ። እናንተ ልክ እንደተቆለፈን በምን ታውቃላችሁ? መጀመሪያ አካባቢ ትንሽ ደቂቃዎች በሄዱ ቁጥር ሰውነታችሁ ይከብዳችኋል። የሆነ የንዝረት ድምጽ ይመጣል። የንዝረቱ ድምጽ የመጨረሻው ስቴጅ ነው። ሰውነታችሁ ይከብዳችኋል። የዛን ጊዜ መታገል የለባችሁም። መተንፈስ ሊከብዳችሁ ይችላል። ግን ምንም እንዳታደርጉ፣ አትታገሉት። በቃ በራሱ መንገድ ሄድ። ትንፋሻችሁ በራሱ መንገድ ፍሎ እንዲያደርግ አድርጉ። ከዛ የዛን ጊዜ ሰውነታችሁ ወደ ንዝረት ሂደት ይገባል ማለት ነው። ንዝረቱ ሲመጣ እንዳደነግጡ፣ አሁን ልወጣ ነው ብላችሁ በልባችሁ እንዳትሰስቡ። ምክንያቱም ከዜሮ ትጀምራላችሁ። ሰውነታችሁ ሲደነግጡ፣ ድንጋጤ ሲሰማችሁ ልባችሁ በፍጥነት ይመታል። የዛን ጊዜ ትነቃላችሁ ማለት ነው። ይሄ ደግሞ በፍጹም አይመከርም። ንዝረቱ ሲመጣ ጸጥ ብላችሁ እናንተ የሆነ ትንፋሻችሁ ላይ ማተኮር፣ ንዝረቱ እንዲሰራጭ ፍቀዱለት። በዛ ጊዜ ንዝረቱ በጣም በተሰራጨ ጊዜ ለመውጣት አመቹ ጊዜ ያኔ ነው ማለት ነው። ሰውነታችሁም አይታዘዛችሁም። የዛ ጊዜ ምን ታደርጋላችሁ? ከእናንተ በላይ በምናባችሁ አይናችሁ እንዳገልጡ በምናባችሁ ትልቅ ገመድ እንዳለ ትስሉና በምናባችሁ እሱን ለመጎተት መሞከር ነው። እሱን እየጎተታችሁ ወደ ላይ ለመውጣት ትሞክራላችሁ ማለት ነው። በዛ ጊዜ ሰውነታችሁ ሳታስቡት ንቃተ ህሊናችሁ ከሰውነታችሁ ውስጥ ይወጣል ማለት ነው። እንግዲህ በዚህ ሬስ ጉዳይ ሌላ ጥያቄ ካላችሁ ጠይቁኝ፣ እሰራለሁ እና ቀጣይ ቪዲዮ ደግሞ ስለ ሉሲድ ድሪሚንግ በደንብ አብራርቼ የምሰራ ይሆናል። ለአሁኑ ግን ይሄ ቪዲዮ በደንብ እንደሚጠቅማችሁ አስባለሁ። ሞክሩት። ካልተሳካላችሁ ጠይቁኝ፣ በውስጥ አዋሩኝ። ኮመንት ላይ የምትፈልጉት ነገር ወይም ግራ የገባችሁ ነገር ካለ ጠይቁኝ። ይመቻችሁ። ፒስ።